ትናንትና አንበሳ ስትሰጧት ትናንትና ማታ አንበሳ ስትሰጧት የነበረች ልጅ ዛሬ ሞተች። እኔ ስም አውጥቶልኛል ነፍሱን ይማረውና መለስ ዜናዊ የልጅ ቡዳ ብሎ የተመሳሳይ ጾታ ግንኙነት በሴቶች እግር ኳስ ላይ በከፍተኛ ሁኔታ ላይ ተንሰራፋው። ከንፈር ለከንፈር ይሳሳማሉ። ገና ከትሬኒንግ እንደመጡ ቁምጣቸውን እንኳን ሳይቀይሩ በደበዘዘው መብራት ውስጥ ኮሪደር ላይ ከንፈር ለከንፈር ይሳሳማሉ። ባቡር ውስጥ ያስገድዶ ደፈራ ሙከራ ተደረገብኝ ዛሬ ለመጀመሪያ ጊዜ እግዚአብሔርን አይቻላል። 50 ምናምን ሴቶች በላይ ምናምን በኖርማል አቃሉኝ። ሰላም የቻናሌ ቤተሰቦች እንደምናችሁ። በዛሬው እንግዲህ ቪዲዮ ይዤላችሁ የቀረብኩ ቁም ነገር የሚያስጨብጡ ቪዲዮዎችን ሰብሰብ አድርጌ ይዤላችሁ መጥቻለሁ። እንግዲህ አንድ ከምናነሳቸው ጉዳዮች መካከል አንደኛው በሴቶች ብሔራዊ ቡድን ውስጥ እየተከሰተ ያለው እርስ በርስ ግንኙነት ወይም ደግሞ ግብረ ሰዶማዊነት ነው። እሱን ነገር እንግዲህ ብዙ ጊዜ እየተቃወም ነው እንገኛለን። አሁን ደግሞ በብሔራዊ ቡድናችን በሴቶች መሀል ተከስቷል። ስለሱ አንዳንድ የወጡ መረጃዎች አሉ። ስለሱ የምንከታተል ይሆናል። በመቀጠል ደግሞ የሚሆነው አንድ ልጅ ተደፍሬያለሁ እያለ ነው። ባቡር ውስጥ ተደፍሬያለሁ እያለ ነው። በመቀጠል ደግሞ ራውል ኢቴቻ 100 ሚሊዮኑን ከአንዴ ካፌ ወጥቷል። ቃል ገብቻለሁ፣ ሌሎቹ ባያደርጉትም እኔ ግን አደርገዋለሁ ለመቄዶንያ እሰጣለሁ ብሏል። በሌላ ቪዲዮ ደግሞ እነ ግርማቸው መከሰስ አለባቸው ያለች አንድ ጠበቃ አለች። ስለሷም ደግሞ በምን አይነት ሁኔታ ነው ሊከሰሱ የሚገባው ያለችውን ሀሳብ ደግሞ የምናነሳ ይሆናል። ተከታተሉ። ሌላ ጊዜ የምናወጣው የባዕድ አምልኮ ቦታ መሄዱ አሉት። እሱን ቆይ እናወጣዋለን። ባዕድ አምልኮ አትሌቶች፣ እግር ኳስ ተጫዋቾች እኔ ቪዲዮ አለን እኮ። አይ አትንገራ፣ እንጨርሷ። እንትኑ እኮ ጨርሰን ነው የኛውን ያወጣ ነው አይደል? የኛውንም ጨርሰን ስለሆነ የምናወጣው ሌላ ያልሰማችኋቸው ጉዶችም እኛ ስም ወደ ማጋለጥ ቪዲዮዋቸውን ወደ መልቀቅና መሰል ነገሮች ልንሄድ እንችላለን። የመጠንቅ አለባቸው። የመጀመሪያው ስራችን ነው። ይቺን ድምፅ አድማጮች እንዲያደምጡት እጋብዛለሁ። ሴት ለሴት ግንኙነት እንዳደረግሽ እዚህ ውስጥ እንዳለሽ አሁን እንደወጣሽ ነግረሽኛል አይደል? እዚህ ውስጥ ከማን ጋር አድርገሻለሽ? ከማን ጋር መቻለ ሐዋሳ ነበረች። ሐዋሳ እያለች መቻል እያለች በቃ ሴት ለሴት ግንኙነት ትተዋወቃላችሁ ማለት ነው። አሁን አንቺ እዚህ ነገር ውስጥ አለሽበት። ምንድን ነው አላማሽ? አላማዬ እኔ ከዚህ ውስጥ መውጣት ነበር። በእናንተ እርዳታ ከዚህ ውስጥ ወጥቻለሁ። ሰላማዊ ህይወት እየኖርኩ ነው። እነሱም ከዚህ ውስጥ እንዲወጡ ነው የምፈልገው። ከልብ አመሰግናለሁ። እንደሰማችሁት ነው። ግርምዬ ግልጽ ነው አይደለ? ስማቸውን ላለማውጣት ነው። ገብቶኛል። የተደበቀው ፓርት ስማቸው ነው። ቲን የሚለው ስማቸው ነው። አውቀን ነው። የብሔራዊ ቡድን ተጫዋቾች ናቸው ስማቸው የተጠሩት። ከንፈር ለከንፈር ይሳሳማሉ። ገና ከትሬኒንግ እንደመጡ ቁምጣቸውን እንኳን ሳይቀይሩ በደበዘዘው መብራት ውስጥ ኮሪደር ላይ ከንፈር ለከንፈር ይሳሳማሉ። ሾክ ሆኜ በቀጥታ የሄድኩት ወደ ሪሴፕሽን ነበር። ሪሴፕሽኗ እነሱ ብቻ ሳይሆን በጣም ብዙ ጥንድ ሴቶች አሉ። የሆቴሉ ግማሹ አልካ አይተኛበትም። ጥንድ ሆነው ነው የሚያድሩት። አንዷ ፍሬሽ ኳስ ተጫዋች እንደዚሁ ሲዳሩ አይታ እንዳንተ ደንግጣ ነግራን ታውቃለች። ለአሰልጣኞቹም ነግረናቸዋል፣ ግን መፍትሄ የለውም አለችን። እኔም በማግስቱ እነሱ ካሉበት ፍሎር ወርጄ ግራው እንዲያስኩኝ ጉዳዩ ስር የሰደደ ቢሆንም ለመናገር በተለይ ንጹሃኑን ኳስ ተጫዋቾች ስለሚጎዳ በብዙሃኑ ዝም የተባለ ጉዳይ ነውና ዝም አልኳለ። እና እንዲህ አይነት ነገር እያያችሁ ዝም ነው የምትሉት? ወንዴ ብርሃኑ አንተም ዝም ብለሃል። እንዳንተ አይነት ወንድም ዝም ሲል አላውቅም። ዝም ነው የምትሉት ማለት ነው ሁላችሁ። እና ልጆቻችሁ ኃጢአት ሲሰሩ ክፉ ሲሰሩ ዝም ነው የምትሉት? ጋይስ እንግዲህ እንደሰማችሁት ነው። ከዚህ በፊት እንደዚህ አይነት ተግባር ውስጥ የነበረች አንድ የኳስ ተጫዋች ነች። አሁን ግን ወጥታለች። ሌሎቹም ደግሞ እንዲወጡ ራሷን አጋልጣ እንግዲህ ለኢንተርቪው በቅታለች ማለት ነው። ይሄ ጉዳይ በጣም ያሳፍራል። ከወዲሁ የማይቀጭ ከሆነ ነገ ትውልዳችንን የምንወልዳቸውን ልጆች ነገሮቻችንን የሚያበላሽ ነው የሚሆነው። ስለዚህ ይሄ ነገር መፍትሄ ቢሰጥበት ብዬ አስባለሁ። ግን የበቀደማ ተነጋገርነው መተዋ በእውነት ነው የምላችሁ። ምክንያቱም አልሬዲ አውጥቼዋለሁ። ኢትዮጵያ ሄዳለሁ። ኢትዮጵያ ሄጄ ይሄ ሴቭ ተደርጎ የተቀመጠ ስለሆነ
እሰጣለሁ። ስትሰጥ ይሰጣል። ሰጪው ከላይ ስለሆነ ችግር የለብኝ። እኔ አሁን 700 በነገራችን ላይ 700 እንዴት ነው በአንድ ጊዜ የሚገባው? አንድም ተደርጓል። እኔ አንድም አድርጌ አውቃለሁ። ከዚህ ወደ ዱባይ ከሂስትሪ አለኝ። ከአሜሪካ ዱባይ በአንድ ቀን 1 ሚሊዮን ራሱ ትራንስፈር አድርጌ አውቃለሁ። ኢዚ ነው። ዋይር ትራንስፈር እዛው ጋር ነው። ትሞላላችሁ፣ ሳይን ታደርጋላችሁ፣ ዳን ከአንተ አካውንት ይወጣል። the next day 2-3 business days እዛኛው አካውንት ላይ ያሳያል። ዛሬ ትልካለህ፣ ነገ ጠዋት ወይ ደግሞ ከነገ ወዲያ ያሳያል። እንደዛ ነው እንግዲህ ያብዛልህ ብለናል። ለማንኛውም እንደዚህ አይነት ባለጸጋ ይብዛልን ይንሰራፋለን ብለናል። በቀጣይ ደግሞ ስለ ራሱ የተናገረው ነገር አለ። ከመለስ ጋር ትሰራለህ ምናምን ተብሎ እየታማ ነበር። ራሱን በራሱ ደግሞ የተናገረው ነገር አለ። እኔ በነገራችን ላይ የማላደርገውን ነገር አልናገርም። ምናልባት እንዳይከፋ ለህሊና ልጠነቀቅልህ እችላለሁ እንጂ ከመታው አትነሳም። እንኳን ግለሰብ መንግስት አይነሳም። እውነቴን ነው የምላችሁ። እኔ ስም አውጥቶልኛል ነፍሱን ይማረውና መለስ ዜናዊ የልጅ ቡዳ ብሎ አንቺ የልጅ ቡዳ ጉራ አይደለም። አሳያቸዋለሁ ነው ዩቲዩብ ከፍቼ እኔና እሱ ስብሰባ ላይ ግን ነገ ከዛ ላይ ቆርጣችሁ ለጥፋችሁ የመለስ እንትን ነበረ ምናምን ነበረ ላይ ትላላችሁ እንጂ አሳያቸዋለሁ። አንቺ የልጅ ቡዳ ነው የሚለኝ የልጅ ቡዳ። በሌላ ቪዲዮ ደግሞ አንድ ልጅ ተደፍሬያለሁ እያለ ነው። እሱም ቪዲዮ ደግሞ አይተን እንመለስ። ባቡር ውስጥ ያስገድዶ ደፈራ ሙከራ ተደረገብኝ ዛሬ ለመጀመሪያ ጊዜ። እግዚአብሔርን አይቼ አላቅም። ከሳሪስ አውቶቡስ ተራ እየሄድኩ ነውና በጣም ባቡሩ ሞልቷል። ከዛ የሆነ ቀይ ግብዳ ልጅ ነው አጠገቤ ቆሞ በቃ ብልቴ እንደዚህ በእጁ ነካ ያደርገኛል። ጠቦት ነው ምናምን ብዬ ምንም አላስተያየሁት። አላቆመም። በጣም እንትን ይላል። ከዛ ራሱን ደግሞ እዚህ እጄ ላይ እንደዚህ ብረቱን ይዣለሁና እንደዚህ አሞት ነው ምናምን ብዬ በደንብ አስተዋልኩ። ያም አልበቃውም አለና እግሩን በእግሬ መሃል አስገባና የእውነቱን ማለት ነው እግዚአብሔርን። ከዛ እጁን ያዝኩት። እጁን ሲይዘው በእጄን እሱ ብልት ጋር እንደዚህ ያማታኛል። ጤነኛ ነው ምንድነው ብዬ በደንብ አስተዋልኩ። ሴቶቹ እንዴት ነው የምትሄዱት ነው ባቡር ላይ? በጣም እንዴት ቻላችሁት? ወንዶቹ ምንድነው የሆነካችሁ? እግዚአብሔርን በጣም ብልግና አየሁ። ጥንቃቄ አድርጉ። እንዳያችሁት ነው። እኔ ወንድ ልጅ ላይ እንደዚህ አይነት ነገር አይቼም ሰምቼም አላውቅም። ማለት ታክሲ ውስጥ ባቡር ውስጥ ሴቶች ላይ ብዙ ጊዜ የተለመደ ነው። ይሄ ደግሞ በጣም ነውርና የሚያስጠላ ነገር ነው። ነገር ግን ወንድ ልጅ ላይ ደግሞ እንደዚህ ሆኖ እንደውም እሱ ቪዲዮ መስራቱ በጣም አድንቄዋለሁ። በጣም የሚያሳፍር ነው። እኔ አሁን የተጠቀማቸውን ቃላት ራሱ ተጠቅሜ ለእናንተ ቪዲዮ ለመስራት በጣም ነው የሚያሳፍረው። ምክንያቱም ብልት እስከ መንካት ምናምን እያለ ሲናገር በጣም ነው የሚዘገንነው። ወንድ ልጅ ለወንድ ልጅ እንደዚህ አይነት ነገር ምን አይነት ዘመን ላይ እንደደረስን አላቅም። ጋይስ እንግዲህ ጸሎት እናድርግ እንደዚህ አይነት ነገሮች እንዲጠፉ። ለማንኛውም ወደ ቀጣይ ቪዲዮ እንሄዳለን። እንትን ንስሐ መግባት ፈልጋለሁ በህይወቴ ማለት ነው። አሁን እዚህ ብነግርህም እንትን ማትለው 150 ምናምን ሴቶች በላይ ምናምን በእንትን በኖርማል አውቃለሁኝ። አራታው ባንዲ ጓደኛ ምናምን ይሆነን 150 በላይ ማለት ነው። በቃ የሆነ በአንድ ጊዜ 5 6 7 ምናምን ይኖሩ ይነበራል። ከ150 በላይ ፍቅረኛ ነበር። ከ150 በላይ ማለት ነው። በሰም አላውቃቸውም። እግዚአብሔር አለ ከኤ እስከ ዜድ ነው። የሆነ ሰዓት ቁጭ ብዬ የእውነት የሆነ ሰዓት ቁጭ ብዬ የሆነ ሰዓት ላይ ማለት ነው ለማስታወስ እሞክራለሁ። እንትን እያለሁኝ እንትና አያውቁም። ተይዛታቅም እጅ ከፈይዘ ሙስሊም ክርስቲያን ጴንጤ ምናምን ከሃይማኖት የቀረኝ የለም፣ ከዘር የቀረኝ የለም። ኦሮሞ፣ ትግሬ፣ ሶማሌ ከማሊ ሁላ አልቀረኝም። ማሊ የሚባል ብሔር አለ ኢትዮጵያ ውስጥ ማሊ ነው። ማሊ የምወቅሳት በዚህ ነው በአንድ ነገር። ምክንያቱም የእሷ ብሆን እኔ ማለትም ንጉስ። እኔ ግን ጠያቂው ምን አይነት ደፋር ነው እውነት።
ማለት የሚነግረው ነገር እኮ በጣም የሚዘገነንና የሚያሳፍር ጉዳይ ነው። ግን ብዙ ጊዜ ከዚህም በፊት እዮሃ ሚዲያ ላይ አንዱ ቀርቦ እንደዚህ ከዚህ ሴት ጋር ተኝቻለሁ፣ እቺን አስረግዣለሁ፣ እቺ ልጅ ይዛልኝ መታ የኔ አይደለም ብያታለሁ እንደዚህ ምናምን እያለ ይቀርባልና ሶሻል ሚዲያ ላይ ቁም ነገር ለማስጨበጥ እንጂ እንደዚህ አይነት ነገሮችን እንዴት በቃ በጣም የሚያሳፍር ጉዳይ ነው እየተካሄደ ያለው። ማን ያዘዋል? ምን አይነት ስራ ነው እየሰራ ያለው? አሁን ምንድነው ቁም ነገሩ? ምንድነው ትምህርቱ የሚለው ነገር ምንም አልገባኝም። ከ150 በላይ ሴቶች ጋር ተኝቻለሁ ምናምን ሲላ ይስቃል ምናምን። በጣም የሚያስቅ ነገር እኮ አይደለም፣ ያሳፍራል። ሚዲያ ላይ መቅረብ ያለበት ጉዳይ ነው ብዬ አላስብም። ይሄ እንጃ። እስኪ ለማንኛውም አንድ ደግሞ ቪዲዮ አለ። ንጉሷ ነበርኩኝ እኔ ምንም አይነት ነገር አይቀየረኝም ነበረ። ግን አሰብኩኝና ከዛ በኋላ እንትን ስል ተበል የሆነ ሰዓት ላይ ህይወቴ በጣም ከመስመር ወጣ። ከ150 ምናምን በላይ የሆነ ሰዓት ሴተኛ ዳሪው ላንተን ል ነበር። እነሱም ብቆጥርልህ ወደ 2000 ምናምን ይሄዳሉ። ሴተኛ ዳሪ ማም ከገባ ይሄንን የምናገረው የሆነ ሰው ከህይወቴ እንዲማርበት ነው ባይዘው እንጂ ለማንም ሰው በህይወቴ ማንም ሰው የሚያቀኝ ማለት ነው ሴት ቀና ብሎ ማያይ ምስኪን ምናምን ሰው ነው የሚያቀኝ። ብዙ ጓደኞች አሁን ይሄንን ኢንተርቪው ሲያዩ ማለት ነው እንዴት ነው ተሳቸው ግን how do like እንዴት ነው አትፈራም? ደፋር በቃ ምንም ኬር በቃ የሆነ ሪስፔክት ስትነሳ የሆነ በቃ ቀልደኛ ስትሆን ዝም ብለህ በቃ ኢቭን ጥያቄ ራሱ ያስፈልገውም ዝም ብለህ በቃ ተጫዋቹን እስኪ ምናምን ነገር እንትን በል ቀለል በል ዝም ብለህ ወደ ቤት ወክ እያደረክ ምናምን እስኪ ቤት እንሂድ። እኔ የሚገርመኝ ማለት ነው ይቅርታ አድርግልኝ በህይወቴ ትልቅ ጠባሳ የሆኑብኝን ነገሮች እዚህ ያለ ነገር ብዙ ባለትዳሮች 10 ባለትዳር ቢኖሩ ማለት ነው ቤተሰቦች ቢኖር ከ10 ውስጥ 8ቱ ሴቶች ከሌላ ወንድ ጋር ግንኙነት አላቸው። እኔ ከህይወቴ ከራሴ እንትን ያልኩት ነው። አሁን ብዙ ቢያንስ 3ቱን እነግርሃለሁኝ ከሚዘገንኑኝ ከራሴ ከምሰራቸው ስህተቶች በጣም የሚያሳፍር ዘመን ላይ እና በጣም የሚያሳፍር ሚዲያ ላይ ነው ያለ ነው። የሶሻል ሚዲያ ዘመን ላይ ነው ያለ ነው። ሴት ልጅ ካፈቀረች አለ ካፈቀረች ምንም ነገር ልታረግ ትችላለች፣ ባሏን ጥላ ልትመጣ ትችላለች ምናምን እያለ ሲነግረው ይስቃል ምናምን። አንተ እንዴት ነው ከ2000 በላይ ሴቶች ጋር ተኝተሃል? ምንድነው ታዲያ የአንተ ጉዳይ? አንተስ ምንድነው የሚሰማ ምናምን ይለዋል። እንዴ እንደዚህ አይነት እኮ ሰው እኮ የሚፈጠረው እንደዚህ አይነት ሴቶች እኮ የሚፈጠሩት እኮ በእንደዚህ አይነት ወንዶች እኮ ነው። እሱ እየጀነጀናት እሱ እዚህ ጋር ትሪት እያረጋት ምናምን እንዴት ነው ሴት ልጅ ማትታለለው? እንዴት ነው ወደ ሌላ ማትሄደው? በጣም የሚያሳፍር ነው። የራሷ ባል እኮ ይሄኔ ለልጆቹ ብሎ እየለፋ ነው። ውጪ እየተሸከመ ሊሆን ይችላል፣ እየተበሳጨ ሊሆን ይችላል። በፀሐይ ብዙ ነገር ቢሮ ውስጥም የሆነ ነገር ያናዷል፣ የሆነ ነገር ይሆናል። እየደከመ ነው ለቤተሰቦቹ። እንደዚህ ግን ስራ ፈት ይመጣና ወይም ደግሞ እንዲህ ሆን ብሎ ሴቶችን ለማጥመድ የሚነሳ ወንድ አሁን እንደቀረበው አይነት ልጅ ይመጣና ይጀነጅናታል፣ ትሪት ያደርጋታል። ባሏ ስለሌለ እዚች ጋር ሰው ካገውና ሲሆን እሷም ደግሞ ደስ ይላታል፣ በዛ እንትን ትላለች። እና በጣም የሚያስጠላ ነው ይሄ። የሚያስቅም ለቁም ነገርም የሚያበቃ ነገር አይደለም። ምን ብሎ እንዳቀረበውም አላቅም። ጋይዝ እስቲ ሀሳብ አስተያየቶቻችሁን በዚህ ቪዲዮ ላይ ኮመንት ጻፉልኝ። በጣም ነው የተናደድኩት እውነት። ለማንኛውም ወደ ቀጣይ ደግሞ ቪዲዮ አለ። አንድ ልጅ እያለቀሰ ነው። ምንድነው የሚያስለቅሰው ነው የሚለውን ደግሞ አንድ ላይ የምናየው ይሆናል። ትናንትና ማታ እናንተ አንበሳ ስታወርዱላት የነበረች ልጅ፣ ትናንትና እንደዛ ሰፖርት ስታደርጓት የነበረች ልጅ ዛሬ ተሸኘች፣ ዛሬ አረፈች፣ ዛሬ ሞተች፣ ዛሬ ተሸኘች፣ ዛሬ አረፈች፣ ዛሬ ሞተች። ትናንትና አንበሳ ስትሰጧት ትናንትና ማታ አንበሳ ስትሰጧት የነበረች ልጅ ዛሬ ሞተች፣ ዛሬ ተሸኘች ቢባል ማን ያምናል? ዛሬ ተሸኘች፣ ዛሬ ሞተች፣ በስደት ዛሬ ተቀበረች ቢባል ማን ያምናል? ማን ያምናል? ማን ያምናል? እንግዲህ እያለቀሰ ነው። በጣም ሞታለች እያለ ነው። ጋይስ ምን እንደሆነ አልገባኝም። ማን እንደሆነች አልገባኝም። ማታ እየተጫወተች ነበረ፣ ግን አሁን የለችም፣ ሞታለች ብሎ እንግዲህ እምባ እያፈሰሰ ነው። የምሩን ይሁን የቀልዱን ይሁን ምንም ነገር አልገባኝም። እስቲ የምታውቁ ካላችሁ እስቲ ኮመንት ላይ ጻፉልኝ። በሌላ ቪዲዮ እንግዲህ አዶናይ በሰዎች ልብ ውስጥ ያለውን ፍቅር ማንም ሊያስቆም አልቻለም። እስቲ 1-2 ቪዲዮዎችን አይተን እንመለስና እንታዘብ። ሰግጥ 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 ሰግጥ
ሰግጥ ለሕይወቴ ስግጥ ለበረከቴ ሰግጥ 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 ምን ያለ የሰው ልብ ውስጥ እንደገባ የሚያሳይ ቪዲዮ ነው። አዶናይ በጣም በሰው ልብ ውስጥ ተወዷል። እኔም በጣም ነው የሚመቸኝ በግሌ። ግን ብዙ ተቃውሞች እየተነሱበት ነው። ብዙ ጊዜ የሚሰራ ሰው ተቃውሞ ይበዛበታል። አንድ መጽሐፍ ያልጻፈ ሰው አንድ መጽሐፍ የጻፈን ሰው ይተቻል። እዚህ ሀገር እንደዚህ አይነት ነገር ነው እና በአንተቸው ብንደግፈው ሰፖርት ብናደርገው ነገ የተሻለ ነገር ያሳየናል ብዬ አምናለሁ። አዶናይ በርታ ብያለሁ ይህን ቪዲዮ ካየው። በቀጣይ ደግሞ ሞጣና ግን ዮኒ ማኛ እንግዲህ ግብ ውስጥ ድጋሚ ጦርነት ውስጥ ገብተዋል። እስቲ ምንድን ነው የሚሉት የሚለውን እንስማ። አሁን ይሄ ሃይማኖቱን የሚቀይር በጣም ራቢሽ የሆነ የወደቀ የሞተ አንዴ ሙስሊም አንዴ ፕሮቴስታንት አንዴ ሙስሊም አንዴ ኦርቶዶክስ አንዴ ፕሮቴስታንት አንዴ ይሁድም አንዴ ምናምን እንዲህ አይነት ፐርሰናሊቲ አይደረስባችሁ። እኔ እንዲህ አይነት ለኑሮ ብሎ ለአንበሳ ብሎ ለገንዘብ ብሎ ሰውን በውስጥ እየሄደ የሚሰብክ የሚቀሰቅስ የሚዋሽ እንዲህ አይነት ሰው አይቻለቅም። ባንዳ ለሆዱ የሚኖር እኔን ከመጣው ጀምሮ የኔን ስም ያበላሸው ሶሻል ሚዲያ ላይ ዮናስ ጓያው ይባላል። አንተ ከርሳ፣ አንተ እካክ ዱባይ ሴት ለመድክ። ምስኪን ወርቁ አይተ ነው ለማንም ነው ገንዘቡን የሚሰጠው ወንድማችን ባለሀብቱ ወርቁ አይተ ነው። ሲያየው አማራ ነው ሲያየው ተቸግሯል። ኢኖዋት አይዞ ብሎ እንደ ወንድም ቻፓ መስጠት ጀመረ። የት ጁንታዎች አግኝተው አሸንተውታል። እድሜ ለወርቁ አይተ ነው ጌታ፣ እድሜ ለወርቁ አይተ ነው። አንተም ሰው ሆነ ጭራሽ ዮኒ ማኛን ከሶሻል ሚዲያ አጠፋለሁ። ሶሻል ሚዲያ ያመጣ ዮኒ ማኛ ነው። አንተ እካክ እንዳንተ አይነቱ ሊፍት ላይ በር የሚያንኳኳ ሰገጤ ሊፍት ላይ ጫማው ልቆ የሚገባ ፋራ አሁን ቲክታክ ከመጣ ጀግና ብትጫወት ማን አባቱ ሊሰማ? እበትን ጠፍጥፍ። አንተ እኮ ወሸላ ላይ አንጓው ላይ ነው ታቶ ያለ። ሴት ዴት ማድረግ ስለማትችል በጥንቆላ አሰርተ መተት አሰርተ ወሸላ ላይ አድርጋ አንጓ ላይ ታቶ አስመትተን ይመጣ። እኛ የሸገር ልጅ ነን አባቴ። ከእንድ እስከ እብድ አጫውተን ነው ዛሬ ጌታውን ነው ጭቡቴ ጥግ ድረስ ነው ብቃት ሮማንቲክ እስካቦኛ ዊጋሪ እንዳንተ አይነት ሰገጤ አማራ ምን ሆነ? የአማራ ፖለቲካ ድብልቅልቅ የወጣው አንተ ነው። እንግዲህ ጋይስ እንዳያችሁት ነው ቪዲዮ እርስ በርስ ስድድቡ ቀጥሏል። ምን ማለት እንዳለብኝ አላቅም። ለማንኛውም ይህን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። አዲስ የሆናችሁ ለቻናሌም ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ ብላለሁ። ለማንኛውም መልካም ቀን። ቻው።